እናት ነሽ፣ ኃላፊነት ይገባሻል። ግዴታ ሚዲያው ላይ መተሽ አይደለም መጮ መናገር ያለብሽ። ሁለቱንም ጠርታቸው፣ በተለይ ሩታ በመነጋገር በጣም የምታምን ልጅ ናት። ሁለቱንም ጠርታቸው ቁጭ አድርጋ ይሄ ነገር እንዲህ ነው ብትላችሁ ትላል። ግን ሁሌ ወሬ ነው። ከካሜራ ጀርባ ማናገራቸዋለሁ ምናምን ግን አይመስለኝም። የምታስታውሽ ከሆነ ባለፈው ምንድነው የሆነ የተፈጠረ ሰዓት ላይ ልጇ አብራም የወሰደ ሰዓት ማለት ነው። ስደውላ ስልክ አታነሳም። ችግር ሲፈጠር ግን መጣች። ነገረቻት እኮ እኔ ልጄ ጠፍቶ ተጨንቄ ስደውልሽ ስልክ አታነሺም፣ ወንድምሽ ሊታሰር ነው ሲባል ከየት መጣሽ? አንዳንዴም እኮ ሩታ ዝምቷን ትሰብራለች እውነት ለመናገር። ስለዚህ እሷ ራሱ ይህን ያህል እንዲምትሆንበት ምክንያት ለጥቅሟ እንጂ እውነት የወንድሟ ህይወት አጨናንቋት የወንድሟ ወይም ደግሞ ትዳሩ የሆነ እንዲመለስም አይመስለኝም። ግን በቃ ቢዝነሷ ነው እሷም እያጣጣፈች ያለችው። ለምን ታዲያ ነው ህሊና እኮ ይባላል እንዴ? አንቺ ኪስሽን ስትሞይ እኮ በገንዘብ ህሊናሽ እንዴት እንቅልፍ አያሳጣሽም እንዴ? ዛሬ ሰራው ያለ አግባብ እኮ ነው። ይሄ እኮ ያለ አግባብ ገንዘብ ማግኘት እሷ ቀረሯ ከተሸለፈለት እንቅልፌን ሁላ ነው ያጣሁት። በቃ ማለት እንዴት እንደዚህ አይነት ቪዲዮ ላይ በቃ ማለት በዚህ ልክ ጊዜ እንደዚህ ተንጨርጭራ ልጅቷ እንደዛ ስታመናጭቃት ነው በጣም ከባድ ነው ማለት ነው እንዴ። ፈጣሪ እጃቸው ግን ወደ ቀልባቸው ቢመለሱ ደስ ይላል። ብዙ እህቶች ደግሞ ያው መስመር እያሳቱ ነው ይመስለኛል። ዝሙትን በገሃድ እያስፋፉ እንደሆነ ልብ ቢሉ ደስ ይለኛል። ከታች ያሉ እህቶችን ብትሰሙት እውነት ይሄን ነገር ባንደግፍ ባይነኝ እኔ በቃ ይሄ ትክክል ያልሆነ ትክክል አይደለም። ለምንድን ነው ሄርሜላ በዚህ ልክ የምትደገፈው? እንዲመጣችበት እኮ መንገድ ሮንግ ነው። በቃ ትክክል አይደለችም። እነኚህ ልጆች ወረቀት ላይ ሳይን አያድርግ የምናውቀው ነገር የለም። ፈርም ካለ ተለያየን አለ፣ ግን ገና አላለቀም እኮ የፍርድ ቤት እኮ ቀጠሮ በዚህ ልክ እኮ ሄዳ አልተፈራረሙ። ሲጀመር ልጅ አለ እኮ ታዩ፣ ሌላ ሁሉ ነገር ትሽ ልጅ አለ። አዎ በቃ የፈለገ ኤርሚላ ብትወደው ከልጅ እናት ሊያስፈልጣት አይችልም። በቃ ለልጅ እኮ ሲባል እንዴ እናቶቻችን እኮ ችለው አይደል እንዴ አባቶቻችን ጋር እውነት ለመናገር ተቻችሎ ነው የቤት ስለ ልጄ እኮ ነው የሚሉት አይደል? የድሮ እናቶች ስለ ልጄ ሁሉን ይችላል ነው የሚሉት። እንዴ ለዚህ ልክ የሴት ፍቅር እኮ ነገር ፍቅሩንም እኮ አግኝቶታል። ምንም የቀረበት የለም። ከሩታ አግኝቶታል። እሱ ምን ያላገኘው በረከት ነው እንጂ ይጥፋል እንዴ ልብ ቢገዛ እኮ በጣም ብዙ ነገር እኮ ነው ከሩታ ያገኘው። ፍቅር አላገኘም፣ አክብሮት አላገኘም እኮ ነው። ተይታው ሲያገኝ ይቀየራል የሚባለው እንደ አብርሃም ነው ያየነው አይደል? ጌታን በጣም በዚህን ያህል እንግዲህ የተቀየረው ምን የዛችኛው ፍቅር በልጦበት ነው አይደለም? ተንከባክቦ ነው አይደለም? ምን አርጋለት ነው? መጣለት ገንዘቡ መጣለት። እንደ ሴትነቷ ቤቷን አክብራ ነበረ ስትንከባከበው የነበረው። እሱ ክብር አሳጣው። ያችንም ያመጣል። እንደ ሚስተር ሪስፔክት ቢያደርጋት ኑሮ ተው። በዛኔ አሁን ጩጩን እርጉዝ ሆና እኮ ከ7 ወርና 8 ወር በፊት አይተናል አይደል? ያችን ነፃነት ሲያመጣ ተውን ያለችው በቃ ከሴት ጋር አትለጣጠፍ ተው። ሊገባው ይገባል። ሴት ልጅ ምን ትወዳለች ምን ትጠላለች ሊገባው ይገባል። ባለትዳር ወንድነት ዲስሪስፔክትን የሚያደርጋት ሴቶች ጋር ሲሄድ ለሷ ክብር የሚባል ነገር እያሳያት አልነበረም። በገዛች ነው የሩታን ባህሪ ቀየረው። እንዴ ማን ይወዳል የራሱን ባል አሳልፎ ማንም ሄዳ ስታቅፈው ሲላላል? ኧረ በጣም ነውር ነው በእውነት። ንቦና ይስጠው ማለት ወደ ቀልብ ጠይቆ እኮ መመለስ ባይችል እንደው ፊልም ካልሆነ የሚሰራው ድራማ ካልሆነ ይቅርታ እንኳን ማድረግ ባይችል በቃ ለራሷ በውስጥ ይቅርታ ጠይቆ ልጆቹን በሰላም በፍቅር ማሳደግ አለበት። ከሌላ ሴት ጋር ነው አብርሃምን ባናየው ደስ ይለኛል። በቃ ከሩታ ውጭ ለልጆቹ እንኳን ሲባል ማለት ነው።
እስቲ ልስማው ብለሽ አንዳንዴ እዛው ተለክረሽ የምትቀሪውን ነገር አለ አይደል? ያው ለነሱ ጥሩ ነው፣ ሪላክስ ያደርጋሉ። ግን የምርም ያሳዝኑኛል ደግሞ ስፔሻሊ አሁን የዛሬ አመት ላይ ነው ዱባይ ጠርተው ሰርጋቸው እንደዛ እንትን ሲሉ ምናምን በጣም ያሳዘኑኝ ነው። እና ደግሞ መጥፎ ወቅት ነበረ የሰርጉም ጊዜ። አይ በዛ ልክ ደግሞ ራሳቸውንም የሆነ ማለት ክፉ ደጉን ነገር መለየት መቻል አለባቸው። ዝም ብሎ ማንም እንደሰጣቸው አክሰፕት አድርገው ወደ ላይፋቸው ከተው የራሳቸውን ህይወት እንትን ባይ ደስ ይለኛል። እውነት ለመናገር ማለት ሁሉም ሚዲያ ላይ የሚታየው ነገር ሁላ ትክክል አይደለም። ጥሩ ነገሩን መከተል ጥሩ ነው። አሁን ውስጥ ውጭ ያሉት ሴቶች ለሁለት ተከፍለዋል፣ የሄርሜላ እና የሩታ ተብሎ ያ ትክክል ያልሆነ ነው። ትክክል ያልሆነ ነው። እነሱም አብርሃምና ሄርሜላ ምናምን እያሉ እንትን የሚሉትን ሰዎች የምር እንትን ሊሏቸው ይገባል። በቃ ሊነጋገሩ ይገባል። ትክክል ያልሆነ ነገር ነው። ውጭ ላይ የምናየው ጠቅላላ ወደዚህ ሀገር ላይ እንዲመጣ ይገባል። ኢትዮጵያ የራሷ ባህል አላት፣ የራሷ ሃይማኖት አላት። በሃይማኖትም በባህልም አይፈቀድም። በየትኛውም ሃይማኖት አይፈቀድም አይደለ? ነውር ነው እንደ ክርስቲያን ማለት ነው። ስለዚህ ይሄ እኮ መጀመሪያም ተፋታ ወረቀቷን ቀዳ ምናምን ሆኖ ቢሆን እኮ የመጣችው ሄርሜላ እኔም አክሰፕት አድርጋታለሁ። ግን አንድ ሴት እርጉዝ ሆና አንተ እንክብካቤ ጎላ ሆርሞን እኮ የሚባል ነገር አለ። አላቅም ወልደሽ ከሆነ ሆርሞንሽ በጣም ነው የሚቀየረው እኮ አይደለ? በእርግዝና ሰዓት ላይ ራስሽን እኮ አትሆኚ ማለት ብዙ ነገር ያስከፋሻል፣ ብዙ ነገር ያበሳጭሻል፣ ብዙ ነገር ያስለቅስሻል፣ ይከፋሻል። እንደዚሁ እንክብካቤ እንኳን በፋሚሊ እንኳን ተከበሽ ሆሪ ይስሻል። ይሄ ነገር እህቶቹ እንዴት አልነበሩትም? በቃ ሩታ እንደዚህ ተቀየረች እና እች ሴት ናት ያንን ሆርሞኗ በተቀየረበት ሰዓትና አብርሃምን አይንህን ላፈር ስትለው እኮ ሩታ የሆዷን በሆዷቸው ላይ በጣም ብዙ ነገር ቶለሬት አድርጋ ነበር አይደለ? እንደዛ ስትሆን የነበረው እቺኛዋ ይሄን እንዴት አልተረዳቻትም? እንዴት ሴት በእርግዝና ሰዓት መጣ አንቺ አልተንከባከብሽው ባልሽን እኔ ልንከባከበው አይባልም፣ ነውር ነው እውነት። በዛ ሰዓት ነው በወሊድ ሰዓት እና በእርግዝና ሰዓት ላይ በቃ የተደረገብሽ ነገር አትረሽም። እውነቱን ነው። እኔ አንዳንድ ጊዜ እረዳታለሁኝ ሩታ በቃ እንዴት እርግዝና ላይ ሆኜ ያሳለፍኩትን ነገር እንዴት ልረሳ እችላለሁ? እውነት ነው። ሴት ሲቀያየር ነበረ የኖረው። እሷም ጥፋት የለባትም አልልሽም፣ ግን በቃ እሷ ትክክለኛ ቦታ ላይ በነበረችበት ሰዓት እርግዝናዋ ላይ የሚመጡት ነገሮች እሷን በጣም ብዙ ነገር ውስጥ ያስገባታል። ይሄን እንዴት መረዳት አቃታቸው? ሄርሜላን ብትሆን እንደ ሴት ልትረዳት ይገባ ነበረ። አብርሃም እንደ ሴት እርጉዝ ሆና እኮ ስትመጣ ነይ እየተባለች እኮ ብታጀራት ስትመጣ ከዚች ጋር ተቃቅፎ ምናምን ነው እንዴ? በጣም እኔ አላውቅም። እና ይሄንን ነግበኔ ነው ደግሞ የእጇን ታገኛለች። እውነት ሆኖ ሄርሜላ ከሱ ጋር ከኖረች ሰው የዘራውን ነው የሚያጭደው። ታገኘዋለች። ልጅነቷን ግን በአጭሩ ባትቀጨው ደስ ይለኛል። እኔ እውነት ልጁን ትታ በሰላም አስታርቃቸው እንደውም ከሌላች ብትወጣ ጥሩ ነው። መልክ ብላሽ ስነ ምግባር ሲኖሩ ነው መልክም ውበት የሚኖሩ። አዎ ያልፋል፣ ይሄን ያልፋል ግን አሁን እኮ አድርጋ ብትሄድ እነ ሜሪ ራሱ ሄዶ ነገሯት። አሁን ራሱ ርግዝ ነው ውጤት አሳዩት። እያመነች አይደል? አታምንም ማለት በቃ አሁን ግግም ብላ አብርሃም የሆነ በቃ ይሄ የውሸት ሮማንቲክ የሆነ ፍቅሩ የሚያሳያት እነዚህ አሉ አይደል የውሸት ነገሮች፣ ይሄ በቃ ብልጭጭ ያሉባት ነገሮች ሁላ እውነት መስሏታል። ግን እውነቱን አይደለም። እሱም እያላገጠባት ነው። ይቅርታ አድርግልኝና እኔ የእውነት አይመስለኝም እያንዳንዱ የሚያደርገው ነገር አብርሃም እያስመሰለ፣ እሷ ግን አምነዋለች። እውነት ነው የመሰላት አምነዋለች። እስከ መቼ ነው እኮ አሁን
ያው ድራማ እስከሚያልቅ ነው። እውነት አሁን ሩታ እርጉዝ ሆና መቼ ነው የሚያልቀው? አሁን ገና እስከምትወልድ ማለት ነው እኮ አይደል? ይሄ ነገር አሁን ደግሞ አርግዘኛ እስከምትወልድ ድረስ እናቆራሉ። እኔ ይሄንን እድል ባያመልጠው ነው የምለው። ሚስቱ መንከባከቡ እግዚአብሔር ሰጥቶታል። ሁለተኛ እድል በቃ ቢንከባከባት ብዙ ደስ የሚል ነገሮች ከሷ ጋር ቢያሳልፍ ይሄንን መቼ ነው የማያገኘው በህይወት መቼ ምን ነው ሀሊማዬ የምን አይ ነው መቼ የማያገኘው? ኧረ መቼ የማገኘው ይሄ እንደውም ዳግመኛ ነው የተወለደው ለሱ ይሄ ዳግም እድል ነው የሚሆንለት ቢያውቀው ፈጣሪ የሆናቸው ግን ወደ ቀልባቸው የመለሳቸው ሁሉንም እውነት ሁሉንም የመለሳቸው ለሚዲያውም አታበረታቱ። በትክክለኛው መንገድ ፍርድን ስጡ። እውነት እህቶችን እዚህ በትክክለኛው መንገድ ላይ ቆሞ የፈለገ ብትበድለው የፈለገ ማንም እግር እንኳን ይጋጫል እንኳን ባልና ሚስት ቀርቶ ማለት ነው። ስለዚህ ያንን ኢንካሬጅ አታድርጉ። በቃ አታበረታቱ። እንደ ሃይማኖታችን እንደ ባህላችን የሚበረታታ ነገር አይደለም። ልጆች ናቸው ነገር ገና ብዙ እድሜ የሚኖሩ ልጆች ናቸውና መጥፎ አሻራ ነው ትተው የሚያልፉትና ጥሩ አይደለም። ሰው አወዳደቁን ማንም የቆመ ቢመስለው ይጠንቀቅ፣ እንዳይወድቅ ይጠንቀቅ ይላል። መንገድን መሳት ጥሩ አይደለም። ሁሉም የዘራውን ያጭዳል። ክብር የሚባል አለ፣ የሴትነት ክብር። የእድሜላም ክብር ቢኖራት ደስ ይለኛል። በቃ ለቃ ብትወጣ እንጃ ጌም ኦቨር ተብሎ ቢያልቅ ደስ ይለኛል። የእውነት ድራማ እንደተባለ ድራማ ሆኖ ቢያልቅ በቃ ደስ ይላል። እውነት ከሆነ አይቆምና መቆሚያ የሌለው ድራማ ሆኖ በጣም እውነትም ከሆነ የሩታ ህይወት በጣም ነው የሚያሳዝነው። እንኳንም እግዚአብሔር በሁለተኛ ልጅ ባረካት። በቃ ምንም ዞሮ ዞሮ አፍተሩል ከልጅ ጋር ነው አይደለ? ሁሉም ነገር የልጅ ደስታ ነው የሚቀረው። ግን ልጆቹ በአባት ፍቅር ቢያድጉ ጥሩ ነው። ውስጥ ደግሞ አንጀትሽ ያረረ ምናምን ቁርሾ እንትን ባሉ ደስ ይለኛል። ክፉ ደግ ተነጋግረው የማይጠፋ ጠባሳ ውስጥ ላይ ከሚያኖሩ በቃ ተለያየ ቦታ ቢኖሩ ባይነኝ አብረው ባይመጡ ባይነቃቆሩ ደስ ይላል። አሁን ከአብርሃም አይተዋትም ሲጀመር የሚተዋትም ሰው አይደለም። አንደኛ እሷን ከተዋ ብዙ ነገሮች ናቸው እንትን የሚሉበት ለሱ ራሱ በምንም መንገድ ቢሆን እሷ ማምጣት ነው የሚፈልገው፣ ከሷ ጋር መሆን ነው የሚፈልገው። ግን ደግሞ ሁለቱንም አብሮ እንትን መስራት ይፈልጋል። እሱ ራሱ ግራ የተጋባ ሰው ነው። በጣም በልጅ ሰበብ አስረይ አይ ግን እኔ አሁን በጣም እህት የሚያናግሩኝ ያሉት እዚህ ሚዲያው ላይ ልጆች ናቸው። አሁን ከዳኒን ያረገዘችው ገና እንግዲህ አሁን ተጸነሰን የተባሉ ለምን አያስመረምርም? ቢመረመር እኮ ዲኤንኤ ይታወቃል። የማይቀባጥሩት ነገር የለም። ይሄ ያልበላውን የሚያክሰው ታውቂያለሽ? እንዴት ነው እቺ ልጅ ከዳኒ ልታረግዝ የምትችለው? እንዴት ነው ከዳኒ ጋር አሁን ልተኛ የምትችለው? እናንተ አሙቃችኋል፣ ጋቢ ሰጥታችኋል፣ አንሶላ አንጥፋችኋል። እኔ ግርም ምን የሚሉ አታረገው። ሲጀመር ሩታ በጣም በክብሯ የምትደራደር ልጅ ናት። ክብሯን እንዲህ ዝቅ የምታረግ አይደለችም። እንዴ ምን ሆናችሁ ነው? እንኳን እዚህ ሚዲያ ላይ የወጣች ሴት ይቅርና እንደው ታዋቂ ያልሆነች እንደው ሴት ማንኛውም ተራ ሴት እንኳን እንደዚህ አይነት ህሊና የለም። የፈለገ ነገር ቢሆን እዚህ ጋር እንደዚህ ለማስመሰል እንዴ ነገር የሚታወቅ እኮ ነገር ነው። የሰለጠነበት ዘመን ላይ ነው ካለን ምንም ቀላል ነገር እኮ ነው። ለምን የራሷን ክብር በዚህ ልክ ታዋርዳለች? ከዳኒ ጋር ስለመተኛት ብታስብ የዚህን ያህል ርቀት እስከ አብርሃም ጋር ምን አስኬዳት?
ሲጀመር ተናግራለች። በቃ የጠጣው እኮ አይተናል አይደል? አንድ ሲንግል ኩባያ ነው ብርጭቆን የጠጣው እኮ ወይ መሄድ ስላልፈለገ ብቻ ፌንት እንደሰራ እንደደከመው ዲዥ እንዳለበት አስመሰለ። ማንም ወንድ የፈለገ መርዝ ብታረግ ልጁ አይነሳም ሲጀመር። የእንቅልፍ ኪኒ እንድታረግ ሲጀመር ብቃትም አይኖርም። ከሷ ጋር ግንኙነት አይደለም ሊያደርግ ቀርቶ ይወደቀበት ነው ብታይ ልዑልን ራሱ መመርመር አለበት አልኩ። ጭራሽ አዲስ ኢሹ እያመጡ ነው ይሄ ኮሜንታተሮች። ይሄኛው ህፃኑ ልጅ ራሱ መመርመር አለበት አሉ። ጉድ እኮ ነው።